ገንዘባችንን ተጠቅመን ሌላ ገንዘብ ሰርተን ማምጣት እንችላለን። ላይክ በድህነት እየኖርክ ይሄ ፈጣሪ የሰጠኝ ህይወት ነው ብለህ ተቀብለህ የምትኖር ከሆነ የሆነ ከሰማይ መና መጥቶ ህይወትን ሊቀይርልህ አይችልም። ዛሬ ለእናንተ አድቫይስ ላደርጋችሁ የመጣሁት ሪች ዳድ ኤንድ ፑር ዳድ የሚል መጽሐፍ ነው። ይሄ መጽሐፍ በጣም ህይወቴን ከቀየሩልኝ መጽሐፍቶች መካከል አንዱ ነው። አሁን ላይ ገንዘቤን ተጠቅሜ ሌላ ገንዘብ እንድሰራ እያስቻለኝ ካሉት መጽሐፍቶች መካከል አንዱ የመጽሐፍ ነው። የእውነት ይህንን መጽሐፍ ካነበባችሁት ህይወታችሁ ኢሚዲየትሊ ይቀየራል፣ አስተሳሰባችሁ ይቀየራል። ቶይቲስ ፓወር ይባላል። ሀሳባችሁ ከተቀየረ ድርጊታችሁ ይቀየራል፣ ድርጊታችሁ ከተቀየረ ደግሞ ህይወታችሁ ይቀየራል። በአማርኛ ነው የምፈልገው የምትሉ ኮመንት ላይ አሳውቁኝና እኔ በኢንቦክስ እያወጣሁኝ በኢንቦክስ ኮመንት ላይ መጽሐፉን እፈልጋለሁ ብላችሁ ጻፉልኝ። የምትፈልጉ እያወጣሁኝ በፒዲኤፍ አማርኛ ፒዲኤፉን እልክላችኋለሁ ማለት ነው። ሁለተኛው እንግዲህ አስበህ ክበር ይላል። እኛ ሀገር ላይ የሚሸጥ መጽሐፍ ነው። በፕሮፌሰር ተስፋዬ ገሰሰ የተጻፈ መጽሐፍ ነውና ይህ መጽሐፍ በጣም ባጭሩ የናፖሊዮን ሂል የጻፈውን ቲንኪንግ ኤንድ ግሮው ሪች የሚለውን ስለ ኮርፖሬሽን ስራ ማለት ነው። ናፖሊዮን አብዛኛው ሀሳቡ ስለ ኮርፖሬሽን እና ፓራዳይም ሺፍት ነው የሚያወራውና ስለሱ የጻፈውን መጽሐፍ አስበህ ክበር የሚለው መጽሐፍ በጣም ባጭሩ ማድረግ ያለባችሁ ነገርና ሞቲቬትድ የሚያደርጋችኋል። ይህ መጽሐፍ እንድታነቡት አድቫይስ አደርጋችኋል። እንደምታውቁት ዳዊት ድሪምስ በተለያዩ ሚዲያዎች ትምህርቶችን ያስተምራል። ነገር ግን ሞር ደግሞ እኔ ከመማራው በላይ ትልቅ ዕውቀትን ያገኘውበት መጽሐፍ ነው። ትልቅ ህልም አለኝ ይላል። ይህንን መጽሐፍ ገዝታችሁ ብታነቡት በውስጡ ብዙ አይነት ኤክሰርሳይሶች አሉ። ማንበብ እንደሌላው መጽሐፍ ዝም ብሎ ዕውቀት ብቻ ሳይሆን በውስጡ የተለያዩ ኤክሰርሳይሶች አሉ። ፓራዳይም የሚባለውን የአእምሮ ፕሮግራም እንዴት አድርጋችሁ መቀየር እንዳለባችሁ የሚያሳይ መጽሐፍ ነውና እነኚህን መጽሐፍቶች ብታነቡ ህይወታችሁ ይቀየራል። እነኚህ የምታዩቸው አረንጓዴ የተጻፈባቸው የምታዩቸው ወረቀቶች ለአንድ ወር ወይም ደግሞ ለ30 ቀናት በዳዊት ድሪምስ መጽሐፍ ተጠቅሜ የራሴን ፓራዳይም ሺፍት ያደረኩበት መንገድ ነው። ለብዙ ወጣቶች መማሪያ ስለሚሆን ይሄንን ቪዲዮ ሼር ብታረጉት 5 ጊዜ ኮፒ ሊንክ ብታረጉልኝ እኔንም ታግዙኛላችሁ፣ ሌላ ሰዎችም ደግሞ በዚህ ሐሳብ እንዲጠቀሙ ታደርጋላችሁ ማለት ነው። ክብረት ይስጥልኝ። አመሰግናለሁ።